ሰበር ዜና የኢትዮጵያ ሕዝቦይ ዛሬ የተሰማው ዜና የሀገሪቱን ዕጣ ፈንታ የሚቀይር ነው። 4 ኪሎ ቤተ መንግሥት ውጥረት ነገሰ። ፕሬዝዳንት ጌታቸው ረዳ በድንገት አዲስ አበባ ገቡ። ለምን መጡ? በዝግ የተደረገው ከባድ ውይይት ሚስጥር ሾለቀ። በጀቱ ካልተለቀቀ ጦርነት ይጀመራል ተባለ የሚል ማስጠንቀቂያ ተሰጠ። አሜሪካ በኢትዮጵያ ላይ ያላት አዲሱና አስደንጋጭ ንግግር ተጋለጠ። ተመራጩ ፕሬዝዳንት ዶናልድ ትራምፕ እና የቀኝ እጃቸው ማርኮ ሩቢዮ ጠቅላይ ሚኒስትር አብይ አህመድን በድብቅ አነጋገሩ። ጉዳዩ እጅግ አደገኛ ነው። የኢትዮጵያ መከላከያ ሰራዊት ታሪካዊ ተልዕኮ ተሰጥቶት ወደ ጋዛ ሊዘምት ነው። እስራኤልና አሜሪካ ለኢትዮጵያ ያዘጋጁት ዶላር ወይስ ወጥመድ? ይህን ምስጢር ሳትሰሙ እንዳታልፉ። የኢፈርት የባንክ ሂሳብና የታገደው የትግራይ በጀት ጉዳይ አዲስ መልክ ይዟል። መንግስት ምን ወሰነ? ይህን ጉዳይ የማያውቅ ኢትዮጵያዊ ነገ ለሚፈጠረው ነገር ዝግጁ ሊሆን አይችልም። ከ50 በላይ ኢትዮጵያውያን የታገቱበት ምስጢራዊ እስር ቤት ተሰበረ ነበረ። ልክ እንደ ፊልም የታገቱት ወገኖቻችን አጥር እየዘለሉ እግራቸው እየተሰበረ ያደረጉት አስደናቂ ማምለጥ ድራማ ሲቲዝን ጋዜጣ ያወጣው። ውድ የሩሲያው ፑቲን ምዕራባውያንን ያስደነገጠ ንግግር አደረጉ። አትሞክሩን። ያልተሰሙ የተደበቁና ሀገርን የሚወስኑ ምስጢሮችን ኮፍረን አውጥተናል። አሁኑኑ ሰብስክራይብ አድርጉ፣ ላይክ መደረጉን ያረጋግጡ። ወደ ዝርዝሩ እንገባለን። ዛሬ ይዘላችሁ የቀረብነው መረጃ ተራ ወሬ አይደለም። የኢትዮጵያን የውጭ ግንኙነት፣ የውስጥ ፖለቲካና የወገኖቻችንን ደህንነት የሚመለከቱ እጅግ ወሳኝ የሆኑ ሰበር መረጃዎችን አቀናብረን መተናል። በተለይ አሜሪካ በኢትዮጵያ ላይ የተነሳችው አዲስ ሴራ ወይም እድል ምን እንደሆነ በጥልቀት እንመለከታለን። ከትግራይ ክልል መሪዎች ጋር የተደረገው እጅግ ወሳኝ ድርድር ውጤቱ ምን ይሆን? ሀገራችን ወደ ሰላም ወይስ ሌላ ቀውስ እያመራች ነው? እነዚህን ጥያቄዎች የሚመልስ መረጃን ከትንታኔ ጋር አዋደን አቅርበላችኋል። ለቻናላችን አዲስ የሆናችሁ እንኳን ወደ እውነት ማማ በሰላም መጣችሁ። ሐምራን ሚዲያ የእናንተው ድምጽ ነው። ይህን ቪዲዮ ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። ላይክ በማድረግ የኢትዮጵያን ድምጽ ከፍ እናደርግ። አሜሪካ፣ ትራምፕና የጋዛው ጥሪ። በእጅግ አነጋጋሪው ጉዳይ ክቡራትና ክቡራን፣ የዓለም አይኖች ሁሉ በአሜሪካ ቀጣይ አስተዳደር ላይ አርፈዋል። ዶናልድ ትራምፕ ወደ ስልጣን ለመምጣት እየተዘጋጁ ባለበት በዚህ ሰዓት ለጠቅላይ ሚኒስትር አብይ አህመድ የቀረበው ጥያቄ ዲፕሎማሲያዊ አንቀጥቀጥ ፈጥሯል። ጉዳዩ እንዲህ ነው። ማርኮ ሩቢዮ፣ ይህን ስም በደንብ ያዙት። የዶናልድ ትራምፕ የወደፊት የውጭ ጉዳይ ሚኒስትር ወይም ሴክሬታሪ ኦፍ ስቴት ይሆናሉ ተብሎ የሚጠበቁትና በአሜሪካ ፖለቲካ ውስጥ ጭልፊት ወይም ወቅት ተብሎ የሚጠሩት ሰው ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ ተወያይተዋል። ስለምን ተወያዩ? ስለ ልማት፣ ስለ እርዳታ። አይንም ዘ ታይምስ ኦፍ ኢዝራኤል እና ሌሎች ዓለም አቀፍ ሚዲያዎች እንደዘገቡት አሜሪካ ኢትዮጵያን አንድ ግዙፍና ከባድ ኃላፊነት እንድትወጣ እየጠየቀች ነው። ያም ምንድነው? የኢትዮጵያ መከላከያ ሰራዊት ወደ ጋዛ እንዲገባ። አዎ በትክክል ሰምታችኋል። እስራኤልና ሐማስ እየተናነቁባት ያለችው፣ እሳት እየዘነበባት ያለችው ጋዛ ውስጥ የኢትዮጵያ ወታደሮች ሰላም አስከባሪ ሆነው እንዲገቡ አሜሪካ ጥያቄ አቅርባለች። ይህ ለምን አስፈለገ? ከሚታወቀው የትራምፕ አስተዳደር ከእስራኤል ጋር እጅግ የጠበቀ ግንኙነት አለው። እስራኤል ደግሞ በጋዛ ጦርነት ከተጠናቀቀ በኋላ አካባቢውን የሚቆጣጠር ለእስራኤል ስጋት የማይሆን ነገር ግን በአረቡ ዓለም ተቀባይነት ያለው ኃይል ትፈልጋለች። እዚህ ላይ ነው የኢትዮጵያ ስም የተነሳው። ለምን ኢትዮጵያ? የጀግንነት ታሪክ። የኢትዮጵያ ጦር ከኮሪያ እስከ ኮንጎ፣ ከሶማሊያ እስከ ሱዳን በሰላም አስከበር ተልዕኮች ላይ ያሳየው ብቃት እና ጀግንነት በዓለም አቀፍ ደረጃ የተመሰከረለት ነው። ማርኮ ሩቢዮ ይህን ጠንቅቀው ያውቃሉ። ጂኦፖለቲካዊ ክብደት፣ ኢትዮጵያ በአፍሪካ ቀንድ ያላት ተጽዕኖ እና ከአረቡ ዓለም ጋር ያላት የቆየ ታሪካዊ ግንኙነት ለዚህ ተልዕኮ ተመራጭ አድርጓታል። የአሜሪካ ፍላጎት፣ አሜሪካ የራሷን ወታደሮች ወደዚያ መላክ አትፈልግም። ስለዚህ ጠንካራ አጋር ትፈልጋለች። ነገር ግን ወገኖቼ ጉዳይ አልጋ ባልጋ አይደለም። ይህ ጥያቄ ወጥመድ ነው፣ የሰፍት። በአንድ በኩል ይህ ለኢትዮጵያ ትልቅ የዲፕሎማሲ ድል ሊሆን ይችላል። ከአሜሪካ ጋር ያለውን ግንኙነት ወደ ላቀ ደረጃ ያሻግረዋል። የውጭ ምንዛሬና የፋይናንስ ድጋፍ ሊያስገኝ ይችላል። እንዲሁም የኢትዮጵያን የባህር በር ጥያቄ በዓለም አቀፍ መድረክ ተቀባይነት እንዲያገኝ ድጋፍ ለማግኘት እንደ ካርድ ሊያስገለግል ይችላል የሚሉ ተንታኞች አሉ። በሌላ በኩል ደግሞ ይህ እሳት ውስጥ የመግባት ያህል ነው። በጋዛ መሬት ላይ ከሐማስ ታጣቂዎች ጋር ፊት ለፊት መጋፈጥ፣ የመካከለኛው ምስራቅ ስብስብ ፖለቲካ ውስጥ መግባት የኢትዮጵያን ልጆች ለሌላ ሀገር ጦርነት መግበር ነው የሚሉ ጠንካራ ተቃውሞች አሉ። መንግስት ለዚህ ጥያቄ እስካሁን ይፋዊ ምላሽ አልሰጠም። ነገር ግን በዲፕሎማሲው ኮሪዶር ውስጥ ነገሮች እየተበረበላሉ ነው። ጠቅላይ ሚኒስትር አብይ ይህን የእሳት ኳስ ይቀበሉታል ወይስ ይቃወሙት ይሁን? ቀጣዩ ሳምንት መልሱን ይዞ ይመጣል። ይህን ጉዳይ በንቃት መከታተል ይኖርብናል። የትግራይና የፌዴራል
መንግስት ፍጫና ድርድር። ወደ ሀገር ቤት ጉዳይ እንመለስ። አዲስ አበባ 4 ኪሎ ቤተ መንግስት አካባቢ ልዩ እንቅስቃሴ ታይቷል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የትግራይ ኃይሎች ዋና አዛዥ ሌተናል ጄኔራል ታደሰ ወረዳ ከፕሬዝዳንት ጌታቸው ረዳ በመሆን አዲስ አበባ ገብተዋል። ይህ ጉብኝት ለየት የሚያደርገው ምንድነው? የጉብኝቱ ታይሚንግ ወይም ጊዜ ነው። ጉብኝቱ የተደረገው በትግራይ ክልልና በፌዴራል መንግስቱ መካከል ከፍተኛ ቃላት ጦርነትና ውጥረት በተፈጠረበት ማግስት ነው። ያስታውሱ ከቀናት በፊት ህወሓት ባወጣው መግለጫ የፌዴራል መንግስት ትግራይን መልሶ ከበበ፣ በጀት ታገደ፣ ጦርነት እየጋበዘ ነው የሚል ከባድ ግስ አቅርቦ ነበር። ጄኔራል ታደሰም በመቀሌ በሰጡት መግለጫ ትዕግስታችን እየተሞጣ ነው የሚል አንድምታ ያለው ንግግር አድርገው ነበር። ታዲያ አሁን 4 ኪሎ ለምን መጡ? የደረሰን መረጃ እንደሚያመለክተው ውይይቱ በዋናነት በሁለት ቀይ መስመር የሆኑ ጉዳዮች ላይ ያተኮረ ነው። የበጀት ጉዳይ። የፌዴራል መንግስቱ ላለፉት 2 ወራት የትግራይን በጀት አግዶ ነበር። በዚህም ምክንያት በክልሉ የጤና ትምህርትና የመንግስት ሰራተኞች ክፍያ ተቋርጧል። ጄኔራል ታደሰና አቶ ጌታቸው ለጠቅላይ ሚኒስትሩ ይህ በጀት ካልተለቀቀ የፕሪቶሪያው ስምምነት ፈርሷል ማለት ነው የሚል ጠንካራ መልእክት እንዳስተላለፉ ታውቋል። የኢፈርት ወይም የኢፈርት እገዳ የትግራይ መልሶ ማቋቋም ተቋም ስር ያሉ ግዙፍ ኩባንያዎች የባንክ ሂሳብ በፋይናንስ ደህንነት መረጃ ማዕከል ታግዷል። ይህም የክልሉን አንገት አስሮታል። የትግራይ አመራሮች ይህ እገዳ ፖለቲካዊ እንጂ ህጋዊ አይደለም በማለት በአስቸኳይ እንዲነሳ ጠይቀዋል። ውጤት ምን ሆነ? ሰበር መረጃዎች እንደሚያመለክቱት ጠቅላይ ሚኒስትር አብይ አህመድ ከውይይቱ በኋላ ወዲያውኑ ትዕዛዝ አስተላልፈዋል። የኢፈርት ኩባንያዎች የባንክ ሂሳብ እገዳ እንዲለቀቅ እንዲሁም የክልሉ በጀት በአስቸኳይ እንዲለቀቅ ውሳኔ ተላልፈዋል። ይህ ውሳኔ ለምን ተላለፈ? የፌዴራል መንግስቱ አሁን ባለበት ሁኔታ ወደ ሌላ ዙሁ ጦርነት መግባት እንደማይፈልግ ነው። በአማራና ኦሮሚያ ክልል ካለው ጸጥታ ችግር ጋር ተዳምሮ ከትግራይ ጋር እንደገና ወደ በጀት መግባት ሀገሪቱን ወደ መጣዋጦ ቀውስ ሊከተተ ይችላል። በሌላ በኩል ደግሞ የትግራይ አመራሮች የኋላ ቀሪን አናጸዳለን በሚል የውስጥ ፖለቲካቸውን ለማስተካከል የፌዴራል መንግስቱ ድጋፍ ያስፈልጋቸዋል። ግን ተመልካቾቻችን አንድ ጥያቄ ልጠይቃችሁ። ይህ የሰላምና የድርድር መንገድ ዘላቂ ይሆናል ወይስ ስለ ጊዜያዊ ፖለቲካዊ ትርፍ የተደረገ ስምምነት ነው? አቶ ጌታቸው ረዳ ከፌዴራል መንግስት ጋር ያለን ግንኙነት ኋላ ቀር ኃይሎችን ማለትም የህወሓትን የድሮ አመራሮችን ለማስወገድ ይረዳናል ማለታቸው በትግራይ ውስጥ ሌላ የውስጥ ፍጭት እንዳይፈጠር ስጋት አለ።